በጣም የፈጣን ቲዩብ ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? እኔ በጣም ደህና ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት አንድ ጠቃሚ ነገር አለ። ይህም ጠቃሚ ነገር ያላችሁን ሀሳብና አስተያየት ኮሜንት ላይ ጽፋችሁ በጋራ መስራት እንችላለን። ስለዚህ በጣም ወሳኝ የሆነችና ጠቃሚ የሆነች አጠር ያለች ስልጠና፣ አጠር ያለች ትምህርት ለተማሪዎች ይዤ መጥቻለሁ። በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ለቻናላችን አዲስ ከሆነች ሰብስክራይብ አድርጉ፣ ለጓደኞቻችሁ እንዲደርሳቸው ሼር አድርጉ። አስተያየቶቻችሁን ሀሳቦቻችሁን ደግሞ ኮሜንት ላይ ጻፉልን። በጣም አመሰግናለሁ። ወደ ስልጠናው እሄዳለሁ። ለተማሪዎች የሚጠቅም የፈተና አሰራር ምስጢር የሚል ርዕስ ይዤ መጥቻለሁ። የፈተና አሰራር ምስጢር እንግዲህ ብዙ ተማሪዎች አጥንተው ሲማሩ ከርሞ ሲያጠኑ ከርሞ መጨረሻ ላይ ውጤታቸው ያማረ እንዲሆን ይመኛሉ። ሁላቸውም ይፈልጋሉ። ስለዚህ በፈተና ሰዓት ማድረግ ያለባቸው እና በፈተናው ሳምንት ማድረግ ያለባቸውን ነገር ባጭሩ 5 ነገሮችን አሳያቸዋለሁ ማለት ነው። ባጭሩ አጠር አድርጌ 5 ነገሮችን አሳያቸዋለሁ። የመጀመሪያው ማድረግ ያለባቸው ተማሪዎች ነው ፓንክቹዋሊቲ ነው። በሰዓቱ መገኘት። ፓንክቹዋሊቲ በሰዓቱ መገኘት። በሰዓቱ ቀድሞ ከፈተናው ሰዓት በጣም ቀድሞ ወይም በጣም ዘግይቶ የሚመጣ ተማሪ ጉዳት አለው። በጣም ዘግይቶ የሚመጣውን ነገር ጉዳቱን አልጠቅሰውም፣ ምክንያቱም ስለሚታወቅ ያረፍዳል፣ ይዘጋበታል፣ አይፈተንም። በጣም ቀድሞ ከመጣም ጉዳት አለው፣ ራሱን የቻለ ጉዳት አለው፣ ሳይኮሎጂካል ኢምፓክት አለው። ምክንያቱም ሌሎች ተማሪዎች ሲጠያየቁ በዛ ርዕሰ ጉዳይ ላይ ሲያጠኑ ሲወያዩ ከሰማ ይደናገጥና ያላነበበ ያላጠና ስለሚመስለው በራስ መተማመኑ ያቆማል፣ ይቀንሳል ማለት ነው። ስለዚህ በሰዓቱ መገኘት በጣም ወሳኝ ነው ማለት ነው። ለጥሩ የፈተና አሰራር፣ ለጥሩ ፈተና ጥሩ ውጤት ለማምጣት በሰዓቱ መገኘት ወይም ፓንክቹዋል መሆን በጣም ወሳኝ ነው። ሁለተኛው በቂ እንቅልፍ መውሰድ እና እረፍት ማድረግ። በቂ እንቅልፍ መውሰድ፣ እረፍት ማድረግ። እንዲሁም ምንድነው ቀለል ያሉ ምግቦችን ለዳይጀሽን አመቺ የሆኑ በቀላሉ ሊፈጩ የሚችሉ ነገሮችን ለምሳሌ እንደ ፓስታ፣ እንደ ሽሮ፣ እንደ ለስላሳ ሻይ ነገሮችን መመገብ 4 አካባቢ። እንዲሁም በቂ እንቅልፍ መውሰድ፣ ከድሮ በተለየ የተሻለ በቂ ሰዓት መድቦ እንቅልፍ ማድረግ፣ ዘና ማድረግ። አእምሯችን በተፈጥሮ ሪፍሬሽ በሚዝናናበት ሰዓት፣ እንቅልፍ የሚያገኝበት ሰዓት ራሱን ውጤታማ ይሆናል ማለት ነው። ነገሮችን በቀላሉ ማስታወስ ይችላል ማለት ነው። ሶስተኛው የፈተና አሰራር ምስጢር ምንድነው? በመጨረሻው ደቂቃ ክለሳ ማቆም ነው። በመጨረሻው ሰዓት በፈተና ሊገቡ አካባቢ ወይም ደግሞ በፈተናው ቀን አካባቢ ስለዛ ስለሚፈተኑበት ሳብጀክት ምንም አይነት ጥያቄም ሆነ ምንም አይነት ነገር አለማንበብ፣ ክለሳ ማቆም። ይህ ምንድነው? አዳዲስ ነገሮችን ሲሰሙ ወይም ሲያዩ የሆነ ያላነበብን ስለሚመስላቸው ወይም ደግሞ ያላወቅን ስለሚመስላቸው በዛ ሰዓት ተደናግጠው ተማሪዎች ፈተና በቀላሉ ስኮር ማድረግ አይችሉም። ስለዚህ የፈተና ጥሩ ውጤት ወይም ደግሞ ጥሩ ማርክ ለማግኘት በመጨረሻው ሰዓት ወይም በመጨረሻው ደቂቃ ክለሳ ማቆም ተገቢ ነው። አራተኛው ከቀላል ወደ ከባድ መስራት፣ ሲምፕል ቱ ኮምፕሌክስ። በፈተና ሰዓት በእያንዳንዱ ገጽ ያሉ ጥያቄዎችን ከቀላል ወደ ከባድ መስራት፣ ቀላል፣ መካከለኛ፣ ከባድ ብሎ መስራት ወይም መሄድ ማለት ሲምፕል ቱ ኮምፕሌክስ። በእያንዳንዱ ገጽ ያለው ቀላል፣ መካከለኛ፣ ከባድ እያሉ መሄድ። ከዛ በኋላ ወደ ሌላኛው ገጽ አሁን እንደዛ እየቀጠሉ መሄድ። አምስተኛውና የመጨረሻው መልስ አለመጻፍ። ብዙ ተማሪዎች የሚሸወዱት እዚህ ጋር ነው። መልስ ይጽፋሉ፣ ይይዙና ከዛ በኋላ ከጓደኞቻቸው ጋር ይጠያየቃሉ። መልስ እናረማለን ምናምን እናስተካከላለን ስለሚያስቡ ከዛ ላይ ቀጣዩ ፈተና ምንድነው? ጫና ይፈጥርባቸዋል። ያን ኤክስ የሆኑትን ያጡትን ነገር በማስታወስ ለቀጣዩ ፈተና አይዘጋጁም። ስለዚህ ይህንን በማድረግ ውጤታቸው ሊወርድ ይችላል ማለት ነው። ስለዚህ ምንድነው ማድረግ ያለበት? ውጤታማ ለመሆን ምንም አይነት መልስ ጽፈው አለመውጣት። መልስ ጽፈው ከዛ ከጓደኞቻችን ጋር እንጠያየቃለን ብለው አለማሰብ፣ አለማድረግ። በመጨረሻው ሳምንት ከፈተና በኋላ ሁሉም ጥያቄዎች ሰብሰብ አድርጎ እንደገና ከጓደኞቻችሁ ጋር መስራት የተሻለና አማራጭ የሌለው ነገር ነው። ይህን አድርጋችሁ ውጤታማ መሆን ትችላላችሁ። 100% እርግጠኛ ሆኜ የምነግራችሁ እኔም ያነበብኳቸውን እንዲሁም ደግሞ የተገበርኳቸው በህይወቴ ያደረጓቸውን ሳላውቅ እንደዚህ አይነት የሳይኮሎጂ መጽሐፎችን ሳላውቅ ያደረጓቸው ነገር ግን የጠቀሙኝ ወሳኝ የነበሩ ነገሮች ናቸው። ስለዚህ እናንተ ትጠቀሙበታላችሁ፣ ታተርፉበታላችሁ። አስተያየት ካላችሁ የሀሳብ መስጫ ሳጥን ኮመንት ሳጥን ውስጥ አስቀምጡልን። ስለተከታተላችሁ እስካሁን ሰዓት ድረስ ጊዜ ሰጣችሁ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ባባይ